ሰውዬ ስለ አቶ አምነን ነገር ስትጠይቀው እሱም አቶ አምነን እንግዲህ ለመውጣት ምንም አይነት ነገር እያደረገ አይደለም፣ ጠበቃው እንኳን እስካሁን እኮ አልመጣም ይላታል። ማርያም እንግዲህ እንዳሰብኩት ሆነ ማለት ነው ብላ ሸጎጥ አደረገችለት። እሱም እንግዲህ በቃ እኔ እጨርሰዋለሁ ወይም አስተካክለዋለሁ ይላታል። ማርያም ወደ አቶ አምነን ወደ ታሰረበት ቦታ ትሄድና ነገሩን እሷ እንደጨረሰችው እና አሁን መውጣት እንደምንችል ትነግረዋለች። አቶ አምነንም ያልጨረስነው ነገር አለ፣ እነሱ ትፈልጋለህ ብሎኛል፣ ስለዚህ እንዴት ሊሆን ይችላል ይሄ ስትለውም እሷም እንግዲህ አይ እባክህን እንውጣ ከዚህ ትልና ከእስር ቤት ይዘው ትወጣለች። እና አያትየዋም እንግዲህ ይህን ነገር እንድታደርግ ያመቻቸችው መጀመሪያ ለሳ ነበረ፣ ማለት ከአቶ አምነን ጋር ለማቀራረብ እና ይህ ነገርም ተሳክቶላታል። ማለት አቶ አምነን ያልጠበቀው ነገር ነው የሆነው እና ወደ ቤታቸውም ይሄዳሉ። ወደ ቤትም ከሄዱ በኋላ ወደ ግቢው ከገባች በኋላ ማርያ ማለት ነው ውይ አያቴ ቤት አያያዝ በጣም ነው የምችልበት፣ ቤቷ እንዴት ያምራል ስትልም ነበር። አቶ አምነንም እንግዲህ ምን ማለት ነው እኛ ወጣቶች አንችልም ለማለት ነው እንደዛ እያሰብሽ ነው ሲላትም አዎ አለመቻላችሁንማ እኮ አሳያችሁ፣ ትልቅ ዋጋ አስከፈላችሁ ሲላትም ነበር። አቶ አምነንም እንግዲህ የድሮ ቤታቸው እንዴት እንደተቃጠለ ሲያስታውስ በቃ የሆነ ሰው ጋር መደወል እንዳለበት አሰበ። ይደውልና ስለ ወይዘሮ ሲፈር ምን አዲስ ነገር አለ ብሎ ያንንም ሰው ይጠይቀዋል። ያም ሰው እንግዲህ እስካሁን አዲስ ነገር የለም፣ የት ልናገኘት እንችላለን? ብቻ ግን አዲስ ነገር ካለ እንነግርሃለን ይሉታል። እሱም እንግዲህ በጥርጣሬ የሆነ ነገር እንኳን ቢገኝ ወይ ደግሞ ሲፈር የምትገኝ እያለ እያሰበ ነበር። እና ማርያም እንግዲህ ወደ ሳሎን ጠብቂ ብሏት ስለነበረ ሳሎን ሄዳ ቁጭ ስላለች አያታቸውም እንግዲህ ወይዘሮ ሴማ እንዴ ልጄ እዚህ ብቻሽን ቁጭ ብለሻል? ምን አስቦ ነው ግን አንቺን የመሰለች ቆንጆ ሳሎን ላይ ብቻሽን እንድትቀመጭ ያደረገች ስትለም አያትየዋ ሴማም እንግዲህ አይ ስልክ እያወራ ስለሆነ ነው እና ደግሞ መጣው ብሎኛል ለዛ ነው ትላታለች። እንደዚህ አይነት ወሬ እያወሩ በነበረበት ሰዓት ጄሪም እንግዲህ ትመጣለች። ትመጣና ጄሪ ስለ አቶ አምነን ምን አዲስ ነገር አለ? ማለቴ እንዴት ሆኖ ይሆን የምታውቂው ነገር አለ አያቴ ሴማ ስትላትም እሷም እንግዲህ ከማርያ ጋር ሳቃን ትቀጥላለች። ማርያም ከተል አድርጋ እሱ ነገር ጨርሷል ማለት አቶ አምነን መጥቷል፣ ነገሩን ጨርሻዋለሁኝ ስትላትም ጄሪም እንግዲህ ትደነግጥና እንዴት ሊሆን ይችላል ደግሞስ እኔ ሳልሰማ ስትልም መስማት ቢኖርብሽ ትሰሚ ነበር፣ ግን ደግሞ ስላሌለብሽ ነው፣ ብቻ ነገሩ አርቋል ትላታለች። እንዲህ እያወሩ በነበረበት ሰዓት አምነንም ከውጭ ወደ ውስጥ ይገባል። ሲገባም እንዴት ነሽ አያቴ ሴማ ይላትና ከተቀመጠ በኋላ ጄሪን ያያታል። ጄሪ ደህና ነሽ ሲላትም እሷም እንግዲህ ደህና ነኝ ትልና መልስ ትመልስለታለች። ጄሪ ሁሉም ሰው ይህን ነገር ሁሉ የሚያደርጉት ከአምነን ጋር ለማቀራረብ እንደሆነ እሷን ከዚህ ቤት ለማስወጣት እንደሆነ ሲገባት ምንም አማራጭ አልነበራትም። በጣም ከፍቷት ነበር። ቆይ ለስሙ አሮጊት ናት፣ ግን ደግሞ ሌላ ሁለተኛ ሚስት ልታጋባው ዳርዳር ትላለች። ይች ቆይ ምኗ አሮጊት ነው አሮጊት ናት ስታናርዝ እያለች ጄሪ የራሷን እንትን እያለች ሀሳብ እየሰጠች ነበር። እናም ወደ ቤሊን ክፍል ትገባና መግባት እችላለሁ ወይ ብላ አስፈቅዳት። ከዛ በኋላ ቤሊን ችግር የለውም ግቢ ትላታለች። እሷም ገብታ ስለ ማርያም አንዳንድ ነገር ስትላት ነበር። ቤሊንም ማርያም ትባለዋ አልተመቸቻትም። ምክንያቱም ትንሽ ቅናት ቢቴ አሳየች። ማለት ይቺ ማርያም ማለት ማን ልትሆን ትችላለች ብላ ወደ ኪችን እናት ዛራ ጋር በመሄድ እኔ የምልሽ እናት ዛራ አንድ ጥያቄ ልጠይቅሽ፣ ቆይ ማርያም ማለት ማን ናት? የአቶ አምነንስ ምኑ ናት ስትላትም ነበር። እናት ሳራም እንደሰማው ከሆነ ልጄ የአቶ አምነን የልጅነት ጓደኛው ናት እና ደግሞ አሁን በተፈጠረው ነገር ስለረዳችሁ ለዛ ነው ወደዚህ ቤት እንድትመጣ ያደረጉት ትላታለች። ዛራም እንግዲህ ምን ነው ልጄ የሆነ ቀናሽ እንዴ ቅናት ነገር ፊትሽ ላይ ይታይብሻል ስትላት ነበር። ቤሊንም አይ እንደዛ ሳይሆን እሷ ከመጣኝ በኋላ እኔን ረስቶኛል፣ ዞር ብሎም እኮ አያየኝም ስትልም እናት ሳራም እንግዲህ አዲስ እንግዳ ስለሆነች ለዛ ነው እሱንም ተረጁ፣ ደግሞ አንቺ ነሽ እኮ የምትረጁ ስትላትም ነበር። ጄሪም እንግዲህ
ይች ሴትዮ ምን አስባ ነው ቤት የመጣችው? ማለት አምነን እንደምትቀማባት ስታስበው በጣም ያማታል። ምክንያቱም አያትየዋ ባለችው መንገድ ስለሚሄዱ ምንም ማድረግ አትችልም። እና ውጭ ላይም እንግዲህ ከአቶ አምነን ጋር ቁጭ ብለው የተጫወቱ ጄሪ ታያቸዋለች። ማለት ብዙ ነገር እያወሩ ነበር፣ ስለ ልጅነታቸው እያስታወሱ በልጅነታችን እንደዚህ አድርገናል፣ ይሄን ዘምረናል እያለች ማርያም እንግዲህ አቶ አምነንን በሀሳብ ጭልጥ አድርጋ ወደ ፍቅር ውስጥ ለማስገባት እየተንደረደረች ይመስላል። ጄሪም እንግዲህ ይህን ድርጊቷን ያየችው ደንግጣ እያየቻቸው ነበር። እና ውይ ጄሪ ወደኛ መቀላቀል ትፈልጋለች እና አንተ ነይ እስክትላት ነው የምጠብቀው ሲል ስትለውም እሱም እንግዲህ ነይ ተቀላቀይን ጄሪ ይላትና ጄሪም እንግዲህ ሽትልና እነሱ ጋር ቁጭ ብላ ታያቸዋለች። ስታያቸው ግን ምንም አቅጣጫቸው አይመችም። እና አቶ አምነንም ትንሽ ሰዓት ከቆየ በኋላ እባክሽ ማርያ ፍቀጅልኝ ወደ ውስጥ ልግባኔ ይላታል። እሺ መግባት ትችላለህ ስትለውም ጄሪና ማርያ ይቀራሉ። እና እኔ ምልሽ አቶ አምነን እኮ ባል ላረገው ነው ላገባው ነው ስትላትም ጄሪም እንግዲህ እኔ ሚስቱ እያለው ምን አስበሽ ነው ስትላትም ምን አለሽ? ማስረጃ አለሽ? ፊርማ አለሽ? ወይንም ደግሞ በአንቺ ስም እያስቀምጠው ያለ ንብረት አለሽ? እያለችም ስታስፈራራት ነበር። ጄሪም እንግዲህ ደንግጣ ይህ ነገር ሁሉ እንደሌላ ስታስብ ባዶ እጇን እንደምትቀር ስታስብ አያይ የለኝም ስትላትም እኔስ እየቀለድኩብሽ ነው፣ እኔ የልጅነት ጓደኛዬ ነው ወደዚህ የመጣሁት ልረዳው ነው እንጂ ከአንቺ ልቀማ አይደለም ምናምን ትላታለች። እና ከአያትየዋ ጋርም እንግዲህ ይህን ነገር የሚያደርጉት ለአምነን የሚሆን ሚስት ቤት ውስጥ ስላሌለ አንቺ ትሆኛለሽ ብላ ስላሰበች ነው ወይዘሮ ዜማ ማርያን ወደ ቤት ያመጣቻት። ማርያም እንግዲህ በዛም በዚህም ብላ ነገሮችን እያስተካከለች ትገኛለች። አምነንም እንግዲህ የልጅነት ጓደኛዬ ናት ብሎ ስላሰበ እነኛን ተወት አድርጎ ከማርያ ጋር አብራሩ እያለ ይገኛል። ቤሊንም በበኩሏ አምነን እንደ ተዋትና እንደ ረሳ ስታስታውስ በጣም ትናዳለች። እና ምን ሆነክ ነው ሰሞኑ እኮ ጣልጣል አደረከኝ ስትለው እሱም እንግዲህ ይቅርታ አድርጊልኝ አንቺ እኮ ነሽ የምትረጅኝ፣ አንቺን መቼም ጣልጣል ላረግሽ አልችልም፣ አዲስ እንግዳ ስላለ ነው እንዳይከፋት ብዬ ነው ይላታል። እሷም እንግዲህ እንደምትረዳው እያሰበች እሺ በቃ ስቀልድህ ነው ችግር የለውም ትለዋለች። በስተ መጨረሻም እንግዲህ ሊዝናኑ ከማርያ ጋር እና አምነን እንግዲህ ወደ ውጭ ይወጣሉ። የወጡትም ጄሪ እያየቻቸው ነበር። ምንም ማድረግ ስለማችል ብቻ ተያይዘው ወጥተው ነበር። ሲመለሱም እንግዲህ በር ይንኳኳና ጄሪ በሩን ትከፍትላቸዋለች። ተያይዘውም ወደ መኝታ ክፍል ይሄዳሉ። ጄሪ እንግዲህ በሩን ከፍታ ምንም ማድረግ ስላልቻለች ዝም ትላቸዋለች። ግን ደረጃውን እየወጡ ወደ ክፍላቸው እየገቡ በነበረበት ሰዓት ቤሊን ከኋላ እየተከተለቻቸው ስለነበረ ምን ሊያደርጉ ይችላሉ ብላ ገብታ ታያቸዋለች። በር ላይ ደግሞ እናቷ ሜሩንና ወንድሟ ነበሩና ሳሎን ይዛት ወጣ። አንቺ ቆይ ምን አይነት ጉደኛ ነች ብላ እፊታቸው ትወረውራቸዋለች። እሷም እንግዲህ እንዴት እንደዛ አድርገኛለች ብላ ትቆምና ምን ሆነሽ ነው ሲሏት